ሰላም ጤና ይስጥልን። ውድና የተከበራችሁ የባለሜዳስ ቻናል ቤተሰቦች እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ የምትሆኑ በአክብሮት ጋብዣችኋለሁ። ጸጉሮቻችሁን ታጥባችሁ ምን አይነት ቅባት መጠቀም እንዳለባችሁ ዛሬ ይዤላችሁ ቀርቤያለሁ። እንደተመለከታችሁ ጸጉሬን ታጥቤ ወጣሁኝ ማለት ነው። ከዛ ትንሽ ደርቆልኛል። በዚህ በታጠብኩት ጸጉር ላይ ምን አይነት ቅባት መጠቀም እንዳለብን ብዙ ጊዜ ጸጉሮቻችሁ ማክስ ስሰራ ብዙ አይነት ቅባት ሲያሳይ አይታችሁኛል። ነገር ግን ታጥባችሁ ከወጣችሁ በኋላ ምን አይነት ቅባትን መጠቀም ያለባችሁ የሚለውን ነገር ዛሬ በጣም አሳያችኋለሁ። ጸጉሮቻችሁ እንዲያድግ ከስር ፈንቅሎ የሚያበቅል እንዲሁም ጸጉሮቻችሁ ምርጥ ሆኖ ጥሩ ሆኖ እንዲያድግልን በጣም ምርጥ የሆነ ቅባት ነው ማለት ነው ይዤላችሁ የመጣው ዛሬ። በጣም ተወዱታላችሁ። በጣም የምትወዱት ነው ማለት ነው። ጸጉሮቻችሁን ታጥባችሁ ከዛ በኋላ መቀባት ያለባችሁ ነው ማለት ነው። በጣም አስፈላጊ ለጸጉሮቻችን ጠቃሚ የሆነ ነገር ነው እና ብዙ ጊዜ ጸጉሮቻችሁን ታጥባችሁ እንደዚሁ መተው የለባችሁም። ጸጉሮቻችሁ ላይ ብዙ አይነት ጉዳት እንዳይደርስባችሁ መንከባከብን ወይም መጠበቅ ያለባችሁ እናንተ ስለሆነ ለጸጉሮቻችሁን ዛሬ አስፈላጊ ነው። ለእናንተ ይጠቅማችኋል፣ ለእኔም ጠቅሞኛል፣ ለእናንተም ይጠቅማችኋል የምለውን ነገር ነው ማለት ነው ይዤላችሁ የቀረብኩት። በጣም ተወዱታላችሁ እና ዛሬም ለምን ለእናንተ አላሳይም ብዬ ነው ማለት ነው የመጣሁት፣ ለእናንተ ስለሚጠቅማችሁ ማለት ነው። ብዙ ጊዜ ጸጉሮቻችሁን ታጥባችሁ እንደዚህ ትተዋላችሁ ማለት ነው፣ አንድም ነገር ሳትጠቀሙ ወይም ሳትቀቡ። ዛሬ ግን በጣም አሪፍ ነው ማለት ነው እና እንደተመለከታችሁ ዛሬ ይሄኛው አሪፍ እና ምርጥ የሆነ የአቮካዶ ቅባት ማለት ነው፣ የፈሳሽ ቅባት ነው ማለት ነው። የአቮካዶ ነው በጣም የምትወዱት እና በጣም ምርጥ የሆነ ለጸጉሮቻችሁ እድገት ጸጉሮቻችሁ ከስር ፈንቅሎ እንዲያደግልን ይሄኛውም ቪታሚን ኢ ነው ማለት ነው እና እንደተመለከታችሁ ቪታሚን ኢ የሆነውን ለጸጉሮቻችን አሪፍና ምርጥ የሆነ እንደተመለከታችሁ ይሄኛው እዚህ ምስል ላይ ምንድን ነው የሚለው ጸጉሮቻችሁ በፍጥነት እንዲያደግልን ወይም ከስር ፈንቅሎ እንዲወጣ ወይም ጸጉሮቻችሁ እንዲረዝም እንዲሁ የሚረዳ በጣም ምርጥ ነው ማለት ነው እና ጽሑፉን በደንብ አድርጋችሁ ገዝታችሁ ማየት ትችላላችሁ። ለጸጉሮቻችሁ እንዲያደግልን እንዲረዝምልን ጸጉሮቻችሁ ጥሩ አይነት እንዲኖርልን የሚረዳ በጣም ምርጥ የሆነ የአቮካዶ ቅባት ነው ማለት ነው። ይሄ በጣም የተመረጠና በብዙ ቦታ የተመረጠ ብዙዎቹ የሚጠቀሙት ነው። በጣም ጸጉሮቻችሁ ልስልስ እንዲልና እንዲረዝምልን ጸጉሮቻችሁ ውስጥ ያለውን ቪታሚን ኢ በተለይ የሚጠቅም ስለሆነ በአቮካዶ ውስጥ ያለው ጥቅም ታውቃላችሁ ማለት ነው እና ጸጉሮቻችን ደግሞ እንዲረዝም ለጸጉሮቻችን ጤንነት ለቆዳ ጤንነት የሚጠቅም ምርጥ የሆነ የአቮካዶ ቅባት ነው ማለት ነው ዛሬ ይዤላችሁ የቀረብኩት። እንደተመለከታችሁ እንደዚህ ያደርጋችሁ ጸጉሮቻችሁ ስር ላይ ጭንቅላታችሁ ላይ እንዲደርስላችሁ እንደዚህ ያፈሰሳችሁ መቀባት አለባችሁ ማለት ነው። ይሄኛውም ስትጠቀሙ ምናልባት ሊበዛ ይችላል ምናምን እያላችሁ መቆጠብ ሳይሆን በደንብ አድርጋችሁ ጸጉሮቻችሁ ላይ መቀባት ከዛ በኋላ መሞሸጥ እና ስትሞሽጡት ምን ኃይል ለውጥ እንዳለ ማየት ከዛ በኋላ ይህንን ተቀብታችሁ ደግሞ ግዴታ ማሰራት የለባችሁ ወይም አስራችሁ መተው አለባችሁ ማለት ነው እና በጣም ተወዱታላችሁ። ይሄኛውም በተከታታይ እስኪ ተቀቡ ማለት እስከ ሳምንት ድረስ በቃ ይሄ ቅባት እስኪ ይሄንን እየተጠቀማችሁ እስኪ እዩት ማለት ጸጉሮቻችሁ ምን አይነት ጥቅም እንደሚሰጣ ጸጉሮቻችሁ ጥቁር ሆኖ በቃ በጣም ጥሩ በቃ ጸጉሮቻችሁ ጥሩ ከለር እንዲኖረላችሁ እንዲህ የሚረዳ በጣም ምርጥ የሆነ ቅባት ነው ማለት ነው። ሽታው ደግሞ በጣም ደስ የሚል ሽታ ያለው ነው ማለት ነው እና እንደተመለከታችሁ እኔ እንደዚህ አድርጌ እየተቀባሁኝ ከኋላም ከስርም ከመሀልም እንደዚህ አድርጌ እቀባለሁ ማለት ነው። መጀመሪያ
ለማሞሸጥ ራሱ በጣም ያስፈራ ነበረ። ግን ይሄኛውን ቅባት በተጠቀምኩት ሰዓት ላይ የምሞሽጠው ራሱ አይመስልም። በጣም ደስ ያለ ልስልስ ያደርጉልኛል ማለት ነው። ቅባቱ በጣም ወድጃለሁ። የምሬን ነው የምላችሁ ወድጃለሁ እና በጣም ትወዱታላችሁ። ይሄኛውን ብትጠቀሙ በጣም ተጠቃሚ ትሆናላችሁ። ጸጉሮቻችሁ እንዲበጣጠስና እንዲራገፍ አትፍቀዱለት ማለት ነው። ብዙ ጊዜ ጸጉሮቻችሁ ይራግፋል፣ ይበጣጠሳል እና ሊያ እንዳይሆን እንደዚህ አይነት ነገሮችን መጠቀም አለባችሁ ማለት ነው። በተሻለ ኃይል የተወሰነ ነገር መቀባት፣ የተወሰነ ነገር ለጸጉሮቻችሁ ቦታ መስጠት አለባችሁ ማለት ነው። ከፊትም ከጀርባ መሞሸጡን እንዳትረሱ። ከፊት ከሞሸጣችሁ ጀርባ በኩልም ደግሞ ስለሚቀር እንደዚህ ያደርጋችሁ ወደፊት አድርጋችሁ መሞሸጥ አለባችሁ ማለት ነው። በጣም ትወዱታላችሁ። ጸጉርን እድገትን ከፈለጋችሁ፣ ለውጥን ከፈለጋችሁ፣ ጥሩ ሆኖ ጸጉሮቻችሁ እንዲያድግ ከፈለጋችሁ እንደዚህ አድርጋችሁ መጠቀምን እንዳትረሱ ማለት ነው። ጸጉሮቻችሁ በየቀኑ እንደዚህ ሆኖ እየተስተካከለ ይሄዳል ማለት ነው እና ቪዲዮ እንዳይረዝምላችሁ ነው ያጭራጭር አርጌ በጣም ቶሎ ቶሎ ነው እየሰራሁላችሁ ያለሁት። እንደተመለከታችሁ ጸጉሬን እንደዚህ አርጌ አስተካክያለሁ ሰራሁኝ ማለት ነው። ከጀርባ በኩልም እንደዚህ አርጌ ወደ ላይ አርጌ ጠቅለል አረኩት ማለት ነው እና የሆነ ቦታ ለወጣ ለማለት ከፈለጋችሁ ልጆቹን ጨዋታ ይዤ ለማውጣት ስላሰብኩኝ በዚህ አጋጣሚ እንደዚህ አርጌ ጸጉሬን አሰርኩኝና በቃ ከዛ ከልጆቹ ጋር ወደ ጨዋታ እሄዳለሁ ማለት ነው። እና ግዴታ ለመስራት ካልተመቻችሁ እንኳን በደንብ አድርጋችሁ ጥሩ አድርጋችሁ ጸጉሮቻችሁን አስራችሁ መሄድም ትችላላችሁ ማለት ነው። ጸጉሮቻችሁ በየሰዓትና በየደቂቃ ባስተካከላችሁ ቁጥር ጸጉሮቻችሁ በጣም ለውጥን ያመጣል ማለት ነው። ስለዚህ በዚህ በቫይታሚን ሲ ወይም በቫይታሚን ሲ ብዙ ጊዜ እንጠቀማለን። ዛሬ ደግሞ ቫይታሚን ኢ ይዤላችሁ ቀርቤያለሁ። እንደተመለከታችሁ በጣም በጣም አሪፍ የሆነ ለጸጉሮቻችን እድገት እንዲሁም ርዝመት እንዲሁም ከስር ፈንቅል አድርጎ እንዲወጣ የሚረዳ በጣም ምርጥ የሆነ ቅባት ነው ማለት ነው። ይህንን መጠቀም እንዳትረሱ፣ እንዳትዘነጉ። ጸጉሮቻችሁ ጥሩ ለውጥ እንዲኖር ይረዳችኋል። በቀጣይ አዲስ ቪዲዮ እንገናኛለን። በቀጣይ በአዲስ ቪዲዮ እና በጣም በሚያምር ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ፣ መልካም የስራ ዘመን እንላችሁ። ሁላችሁንም እወዳችኋለሁ፣ አክብራችኋለሁ። በጣም እግዚአብሔር አምላክ ያክብራችሁ። አክብራችሁን ስለምትከታተሉ ወዳችሁ ፈቅዳችሁ ስለምትከታተሉ እጅግ አድርጌ አመሰግናችኋለሁ። መልካም የስራ ዘመን ይሁንላችሁ። ሁላችሁንም በጣም ከልቤ አመሰግናችኋለሁ። ባይ ባይ። መልካም ጊዜ ይሁንላችሁ። ወዳችኋለሁ።